አንዳንድ ጊዜ ልንቋቋመው የማንችለው ሐዘን ያጋጥመናል። እንዲሁም መቋቋም የማንችለው ሐዘን፣ ችግር፣ መከራ ውስጥ እንገባለን። ሕይወታችንን ምስቅልቅል የሚያደርግ ነገርም ሊያጋጥመን ይችላል። መኖር ከልክ በላይ ነው የሚያስፈራው፣ የሚያስጨንቀው፣ ሊያውም ብዙ ምርጫ ባላት በዚች ዓለም። ነገር ግን ሊያስጨንቀን የሚገባው መኖር ሳይሆን እንዴት አድርገን ህልማችንን እንኑር ነው። ምዕራፍ አንዱ በህይወት መኖር ነው። እኛን እያስጨነቀን ያለው ምዕራፍ አንዱ ነው። እሱ ደግሞ የኛ ስራ አይደለም፣ የአምላካችን ስራ ነው። ስንት መቋቋም የማንችላቸው ቀናት አልፈዋል። ደስታም ሐዘንም የህይወት አንዱ ክፍል መሆኑን መረዳት አለብን። ስብራት ሊጠግኑን የመጡ ቀናቶች ናቸው ብለን መረዳት አለብን። ስብራታችንን እንደ ማስፈንጠሪያ ስፕሪንግ እንጠቀምባቸው። የወደቀ ዛፍ ምሳር ይበዛበታል ነው የሚባለው። አንዴ ሸርተት ካለ እኛ ላይ የማይበረታ ነገር የማይበረታ ሰው ሁልጊዜ ስብራታችንን ወደ በጎ ነገር እንቀይረው። ካልመሸ ንጋትን ማየት አይችልም። ከውድቀታችን ለመላቀቅና ተመልሰን ላለመውደቅ የምንፈልገውም ለዛ ነው። ህይወት ፍልሚያ ናት። ተስፋ መቁረጥ የሚባል ነገር የለም። በህይወት እስካለን ድረስ መጣር የሰውኛ ግዴታ ነው። ፈጣሪስ ጥረህ ግረህ ብላ አይደል ያለ? እንዲሁም እስከ ዓለም ፍጻሜ ድረስ አብሬያችሁ እሆናለሁ አይደል ያለ? ስለዚህ እሾህ አመኬላ የሚያበቅልበትን ምድር በተስፋ መንገዳችንን በመጥረግ መጓዝ የኛ የሰውኛ ግዴታ ነው። ቤቶ መኖሪያው ብቻ ሳይሆን መዝናኛውም ጭምር ነው። ይህ ቀረሽ የሌለው ጥንቅቅ ያለ ቤት። እኛን የመሳሰሉ ቅንጡ በፍጥነትና በጥራት ያለቁ ውብ አፓርታማዎችን አጠናቀን እርሶን እየጠበቅን ነው። በፍሎር 4 ቤት ብቻ፣ ሁሉም ግድግዳ አይጋሩም። ሰፊ የባለ 3 እና ባለ 4 መኝታዎች ውብ ቴራሳችን ላይ ነፋሻማውን የለቡን አየር እየወሰዱ መሃል ከተማውን ይጎበኛሉ። በትራኮን መብራት መጣ ቀረ፣ ውሃ መጣ ሄደ አያሳስብም። ሁሉም አለ። ለአዋቂና ለልጆች ግራውንድ ቴኒስ፣ ዋና፣ ጂም፣ ሞሮኮ፣ ስፓ፣ የሳይክል ትራክ ከበቂ የመኪና ማቆሚያ ጋር። መቼ ያልቃል ሳይሆን መች ልግባበት የሚሉት 25% ቅድሚያ ክፍያ፣ 50% የባንክ ብድር አመቻችተንልዎታል። 100% ቀብረር ብሎ የተጠናቀቁ ካርታ ያለቀላቸው ይህ ውብ ቤት ውስጥ መግባት ይገባዎታል። በ0911 868013 ይደውሉ። ሄሎ ትራኮን ትሬዲንግ፣ ለእርሶ ምቾት ሁልጊዜ ቀዳሚ።